ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ ዛሬ የምንመለከተው የፍትሐብሔር ስነ ስርዓት ህግ ነው። ከፍትሐብሔር ስነ ስርዓት ህግ ደግሞ ዳርዕስት የመረጥንላችሁ ስለ ሶስተኛ ወገን ጣልቃ ገብነት ነው። በሶስተኛ ወገን ጣልቃ ገብነት ምን ማለት ነው? በማን አነሳሽነት ነው ሶስተኛ ወገን ጣልቃ የሚገባው? ከከሳሽ ጋር ያለው ግንኙነት ምንድነው? ሶስተኛ ወገን ጣልቃ ገብ ከከሳሽ ጋር ያለው ግንኙነት ምንድነውና ሌሎች ጉዳዮችን ያነሳን የምንወያይ ይሆናል። ቀጥታ ወደ ዛሬው ፕሮግራማችን ከማለፋችን በፊት እስከ ዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እንደጀምሩ እየጋበዝኩኝ ቀጥታ ወደ ዛሬው ፕሮግራም ያሳልፋችኋለሁ። ሶስተኛ ወገኖች በክስ ውስጥ ጣልቃ ስለመግባት በዛሬው ፕሮግራማችን ላይ ጥቅም ላይ የምናውላቸውን የህግ ድንጋጌዎችና መጽሐፍት ቀደም ብለን ለማስተዋወቅ ያህል በመጽሐፍ ደረጃ የፌዴራል የፍትህ አካላት ባለሙያዎች ስልጠና ማዕከል ለቅድመ ስራ ስልጠና አሰልጣኞች የተዘጋጀ ስልጠና ማኑዋል እንጠቀማለን። ሁለተኛ ደግሞ በ1958 የወጣውን የኢትዮጵያ ፍትሐብሔር ስነ ስርዓት ህግን ጥቅም ላይ የምናውለው ይሆናል። ሶስተኛ ወገኖች በክስ ውስጥ ጣልቃ ስለመግባት ነው። ይህን በዋነኝነት የሚዳስሰው የፍትሐብሔር ስነ ስርዓት የህግ ድንጋጌ ቁጥር 43 ላይ ያለው ነው። እንደምታውቁት ከዚህ በፊትም እንደተነጋገርነው በመደበኛ ሁኔታ በክርክሩ ተሸናፊ የሆነ ተከሳሽ ያው መደበኛ ክርክር ላይ ከሳሽና ተከሳሽ ይኖራሉ። በርግጥ ከሳሽ ብቻ የሚኖርባቸው አንዳንድ ጉዳዮች አሉ። ለምሳሌ ስም ማስቀየር ተከራካሪ የለውም። እንደዚህ አይነት ጉዳዮች አሉ። በሌላው በመደበኛ ሁኔታ ግን ከሳሽና ተከሳሾች ይኖራሉ። ከሳሽና ተከሳሽ ሲኖሩ ተከሳሽ ከተሸነፈ ለተጠየቀበት ጉዳይ ራሱ ኃላፊነት ይወስዳል። ተከሳሽ ከተሸነፈ ለተጠየቀበት ጉዳይ ራሱ ኃላፊነት የሚወስድ ይሆናል። ነገር ግን አንዳንድ ኬዞች አሉ። በክሱ ተከሳሽ ተጠያቂ ሆኖ ሲገኝ ኃላፊነትን ግን የሚወስደው ክስ ያልተመሰረተበት ሌላ ሶስተኛ ወገን ሊሆን ይችላል። ልብ ብላችሁ አስተውሉልኝ። ዋናው የዛሬ ትምህርታችን አንኳር ፖይንት ይቺ ስለሆነች ኃላፊነት ግን የሚወስደው ሌላ ሶስተኛ ወገን ሊሆን ይችላል። ስለሆነ ይህ ሶስተኛ ወገን ካሳ ሊከፍል ይችላል ወይ ድርሻውን የሚያዋጣ ሊሆን ይችላል። ስለሆነ ተከሳሽ ጉዳዩ የሚመለከተው ሌላ ሶስተኛ ወገን አለና ጣልቃ ይግባልኝ ብሎ የተከበረውን ፍርድ ቤት ይጠይቅና ፍርድ ቤቱ ሲፈቅድ ይገባል ማለት ነው። በጥቅሉ ስነ ስርዓቱ ይሄንን የሚያመለክት ነው። አንድ በአንድ በዝርዝር ወደ መመልከት ስናልፍ በፍትሐብሔር ስነ ስርዓት ህግ ቁጥር 43 መሰረት አድርገን ማለት ነው። አንደኛ ይህ ሶስተኛ ወገን ጣልቃ ገብ የሚገባው ከሳሽና ተከሳሽ በሚካሰሱበት ጉዳይ ነው። ከሳሽና ተከሳሽ በሚካሰሱበት ጉዳይ በተከሳሽ በኩል ነው የሚገባው። ሁለተኛ ተካፋይ ያልሆነ ሌላ ሶስተኛ ወገን ነው። በከሳሽና በተከሳሽ ክስ ላይ ተካፋይ ያልሆነ ሌላ ሶስተኛ ወገን ነው በዚህ ጣልቃ እንዲገባ የሚጠየቀው ማለት ነው። ሶስተኛው ደግሞ ሶስተኛ ወገን ጣልቃ ገብ በማን አነሳሽነት በማን ጠያቂነት ነው እንዲገባ የሚደረገው የሚለውን ነገር ሲያመላክተን ጠያቂው ተከሳሽ ነው። ተከሳሽ ይጠይቃል። ይህ ሶስተኛ ወገን ከኔ ጋር ድርሻ ካሳውን መክፈል አለበት የሚል ሲሆን ለፍርድ ቤቱ ያመለክትና ፍርድ ቤቱ ሲፈቅድ ይገባል ማለት ነው። አራተኛ ሶስተኛ ወገን በክሱ የሚገባበት ምክንያት ምንድነው? ጀስቲፊኬሽኑ ምንድነው የሚገባበት የሚለውን ነገር ስንመለከት ወደ 3 ነጥቦችን መመለከት እንችላለን። አንደኛ በአንድ ጉዳይ ላይ የሚነሱ ክርክሮችን በሙሉ በአንድ ክስ አጠቃሎ ለመወሰን እንዲረዳ ነው። ሁለተኛ ደግሞ በአንድ ጉዳይ ላይ ተደጋጋሚ ክስ እንዳይቀርብ ለማድረግ ነው። ሶስተኛ ደግሞ ስለሆነ ሶስተኛው ግን ሌላ አዲስ ክስ መመስረት አያስፈልገውም ማለት ነው። በእነዚህ 3 ምክንያቶች ሶስተኛው ወገን በክሱ የሚገባበት ምክንያቶች ናቸው። ሶስተኛው ወገን በክሱ እንዲገባ የሚደረግበት ምክንያት ነው። አምስተኛውን ደግሞ ፖይንታችንን ስንመለከት ሶስተኛ ወገን እንዲገባ ፍርድ ቤት ሲፈቅድለት ብቻ ነው የሚገባው። ተከሳሽ ነው የሚያመለክተው። ሶስተኛ ወገን ጣልቃ ገብ ይግባልኝ ብሎ የሚያመለክተው ተከሳሽ ነው ብለን ተነጋግረናል። ከዛ በኋላ ፍርድ ቤቱ ሲፈቅድለት ሶስተኛ ወገን ጣልቃ ይገባል ማለት ነው። ስድስተኛ ከሳሽ በተከሳሽ ላይ ያቀረበው ክስ በሚመረመርበት ወቅት ልብ ብላችሁ አስተውሉልኝ። ከሳሽ በተከሳሽ ላይ ያቀረበው ክስ በሚመረመርበት ወቅት ተከሳሽ
በሶስተኛ ወገን ተከሳሽ ላይ ያቀረበውም ጥያቄ አብሮ ይመረመራል ማለት ነው። ከሳሽ ከተከሳሽ ጋር ያቀረበውን ክስ በሚመረመርበት ወቅት ተከሳሽ በሶስተኛ ወገን ተከሳሽ ላይ ያቀረበው ጥያቄ አብሮም ይመረመራል ማለት ነው። ሰባተኛ ስለሆነም ተከሳሽ በክሱ ላይ ኃላፊነት አለበት ከተባለ ልብ ብላችሁ አስተውሉ። ተከሳሽ ነው። አሁን ተከሳሽ በክሱ ላይ ኃላፊነት አለበት ከተባለ ለማን ነው ኃላፊነት የሚኖርበት? ለከሳሽ ማለት ነው። ተከሳሽ ኃላፊነት የሚኖርበት ለማን ነው? ለከሳሽ ማለት ነው። የመጀመሪያዎቹ ከሳሽና ተከሳሽ ማለት ነው። ስለሆነ ተከሳሹ ኃላፊነት አለበት ሲባል ከሳሽ ለጠየቀው ዳኝነት ማለት ነው። ሶስተኛ ወገን ተከሳሽ ደግሞ ሁለተኛው ሲናሪዮ ነው። የመጀመሪያው ከሳሽና ተከሳሽ በሚካሰሱበት አለ። ተከሳሽ በክሱ ላይ ኃላፊነት አለበት ለከሳሽ ሲባል የመጀመሪያው ሲናሪዮ ነው። ሁለተኛው ሲናሪዮ ደግሞ ሶስተኛ ወገን ተከሳሽ ልብ ብላችሁ አስተውሉልኝ። ሶስተኛ ወገን ተከሳሽ በክሱ ላይ ኃላፊነት አለበት ከተባለ ለማን ነው ኃላፊነት አለበት የሚባለው? ለተከሳሽ ምክንያቱም እንዲገባለት የጠየቀው ማን ነው? ከሳሽ አይደለም የጠየቀው ተከሳሽ ነው የጠየቀው። ስለሆነ ሶስተኛ ወገን ተከሳሽ በክሱ ላይ ኃላፊነት አለበት ከተባለ ለማን? ለተከሳሽ ማለት ነው። በመጨረሻም ሶስተኛ ወገን ተከሳሽ ክፍያውን ቀጥታ ለከሳሽ ሊከፍል ይችላል። ልብ ብላችሁ አስተውሉልኝ። ሶስተኛ ወገን ተከሳሽ ክፍያውን በቀጥታ ለከሳሽ ሊከፍል ይችላል። ሶስተኛ ወገን ተከሳሽ ክፍያውን በቀጥታ ለከሳሽ ሊከፍል ይችላል። ስምንተኛው ውሳኔውን በተመለከተ በውሳኔው ውስጥ ምን መሆን አለበት የሚሉትን ነገሮች የተወሰኑ ፖይንቶች ለመመልከት፣ አንደኛ ተከሳሽ ለከሳሽ እንዲከፍል እንጂ ልብ ብላችሁ አስተውሉልኝ። ተከሳሽ ለማንም እንዲከፍል የሚገደለው ለከሳሽ፣ ተከሳሽ ለከሳሽ እንዲከፍል እንጂ ሶስተኛ ወገን ተከሳሽ ለከሳሽ እንዲከፍል መሆን የለበትም። ልብ ብላችሁ አስተውሉ። ደጋግሜ ልብ ብላችሁ አስተውሉ የሚለው ሶስተኛ ወገን ተከሳሽ ተከሳሽ ሶስተኛ ወገን ተከሳሽ የሚሉ ነገሮች የሚያምታቱ ነገሮች ስላሉ እንድታስተውሉልኝ ስለፈለኩ ነው። ተከሳሽ የሚፈረደው ተከሳሽ ለከሳሽ እንዲከፍል እንጂ ሶስተኛ ወገን ተከሳሽ ለከሳሽ እንዲከፍል መሆን የለበትም። ምክንያቱም ሶስተኛ ወገን ተከሳሽ ላይ ያቀረበው አንዳች ጥያቄ የለም። ከሳሽ ሶስተኛ ወገን ተከሳሽ ላይ ያቀረበው አንዳችም ጥያቄ የለም። ሁለተኛ ደግሞ ከሳሽ ዳኝነት ካልጠየቀው ሰው ላይ ዳኝነት ማግኘት ስለሌለበት ግንኙነቱ ሶስተኛ ወገን ተከሳሽ ከተከሳሽ ጋር ነው። ሶስተኛ ወገን ተከሳሽ ግንኙነቱ ከተከሳሽ የመጀመሪያው ተከሳሽ ጋር ነው እንጂ ግንኙነቱ ከከሳሽ ጋር ባለመሆኑ፣ ሁለተኛ ደግሞ ከሳሽ ደግሞ ዳኝነት ካልጠየቀው ግለሰብ ዳኝነት ማግኘት ስለሌለበት ቀጥታ ውሳኔ መሆን ያለበት ተከሳሽ ለከሳሽ እንዲከፍል እንጂ ሶስተኛ ወገን ተከሳሽ ለከሳሽ እንዲከፍል መሆን የለበትም። ሁለተኛው ከዚህ ጋር የተያያዘ ፖይንታችን በውሳኔውን በተመለከተ ውሳኔው መተላለፍ ያለበት ተከሳሽ ላይ ነው ብለናል። ከዚያ ሶስተኛ ወገን ተከሳሽ ባለበት ኃላፊነት መጠን ለከሳሽ ካሳውን ወይም ድርሻውን መዋጮ እንዲከፍል መወሰን ይኖርበታል። መጀመሪያ የሚወሰነው ማን ላይ ነው? ተከሳሽ ላይ ይወሰንና ሶስተኛ ወገን ተከሳሽ ባለበት ኃላፊነት መጠን ለተከሳሽ ካሳውን ወይም ድርሻውን መዋጮ እንዲከፍል መወሰን ይኖርበታል ማለት ነው። ዘጠነኛ ተከሳሽ ሶስተኛ ወገን ጣልቃ እንዲገባለት ሲጠይቅ ተከሳሽ ሲጠይቅ ያው ማድረግ ያለበትን ነገሮችን የሥነ ስርዓት ሕጉ ሲያመላክተን 1 2 3 ፖይንቶች እናነሳለን። አንደኛ ሶስተኛ ወገን ተከሳሽ ካሳ ወይም ድርሻውን ለመክፈል የሚገደድበትን ምክንያት ሶስተኛ ወገን ካሳውን ወይም ድርሻውን እንዲከፍል በክርክሩ ላይ እንዲገባ የሚገደድበትን ምክንያት መጥቀስ አለበት። ሁለተኛ ደግሞ የድርሻውን መጠን ሶስተኛ ወገን መክፈል ያለበትን ካሳ ወይም ድርሻውን ካለ የድርሻውን መጠን መጠቀስ ይኖርበታል ማለት ነው በግልጽ። ስለሆነ ሶስተኛ በመከላከያ መልሱ ላይ በግልጽ ማቅረብና ይህንኑ የሚያስረዳ ማስረጃዎችን አያይዞ መቅረብ ግዴታው ነው። ማን? ተከሳሽ ማለት ነው። ተከሳሽ ሶስተኛ ወገን ጣልቃ እንዲገባለት በሚጠይቅበት ጊዜ ሶስተኛ ወገን ሊከፍል የሚገባውን ካሳ ወይም ድርሻውን መጠኑን ጣልቃ እንዲገባበት የፈለገበትን ምክንያቱን በመከላከያ መልሱ ላይ በግልጽ በማስቀረብና ይህንን የሚያስረዱለትን ደግሞ ማስረጃዎችን በአባሪ በማያያዝ ማቅረብ ግዴታው ነው ይላል።
10ኛ ፖይንታችን ደግሞ ፍርድ ቤት የተከሳሽ ማስረጃ መዝኖ አጥጋቢ ሆኖ ሲያገኘው ሶስተኛ ወገን የክሱ ተካፋይ ያደርገዋል። በትዕዛዝ ይሰጣል ማለት ነው የተከበረው ፍርድ ቤቱም የተከሳሽ ማስረጃ መዝኖ አጥጋቢ ሆኖ ሲያገኘው ሶስተኛ ወገን የክሱ ተካፋይ ያደርገዋል። ይሄም የሶስተኛ ወገን የተከሳሽን ማስረጃ ይመዝነውና ሶስተኛ ወገን ሊገባ ይገባል ብሎ ፍርድ ቤቱ ካመነ ሶስተኛ ወገን እንዲገባ ያደርገዋል ማለት ነው። ለዛሬው የመጨረሻውን ፖይንት የመጨረሻውን ፖይንት 11ኛ ፖይንታችን ስናነሳ በዚህ ጊዜ ማለትም ሶስተኛ ወገን በክሱ ተካፋይ ሲሆን መደረግ ያለባቸውን አንድ ሁለት ነጥቦች እናነሳለን። አንደኛ ፍርድ ቤቱ የከሳሽ የክስ ማመልከቻ ልብ ብላችሁ አስተውሉልኝ። ፍርድ ቤቱ የከሳሽ የክስ ማመልከቻና የተከሳሽ የመከላከያ መልስ ለሶስተኛ ወገን እንዲደርሱ ያደርጋል። መጀመሪያ የከሳሽ የክስ ማመልከቻ አለ። ሁለተኛው ደግሞ የተከሳሽ የመከላከያ መልስ ሁለቱንም ለሶስተኛ ወገን እንዲደርሰው ይደረጋል። ሁለተኛው ደግሞ ሶስተኛ ወገን ተከሳሽ ደግሞ መልስ ይዞ እንዲቀርብ ይደረጋል ማለት ነው። ሶስተኛ ወገን መልስ ይዞ እንዲቀርብ ይደረጋል ማለት ነው። በተገሉ በዛሬው በሶስተኛ ወገን ጣልቃ ገብነት ፕሮግራማችን ላይ ሶስተኛ ወገን ጣልቃ ገብ ምንድነው? ሶስተኛ ወገን ጣልቃ ገብ የሚገባው በማን አነሳሽነት ነው? ሶስተኛ ወገን ጣልቃ ገብ ከተከሳሽ ጋር ያለው ግንኙነት ምን ይመስላልና ሌሎችን ጉዳዮችን የዳሰስንበትን ክፍል 1 ፕሮግራማችንን በዙ ስንቋጭ ክፍል 2 ፕሮግራምን በቀጣይ ይዤ እንደምመጣ ቃል እየገባሁኝ እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የሚጨመር የሚቀነስ ነገር ካለ ኮሜንት ሴክሽኑ ላይ በማስቀመጥ ለብዙዎች እንዲደርስ ደግሞ ላይክ እና ሼር በማድረግ ቤተሰብ ይሁኑ እያልኩ እየጋበዝኩኝ የዛሬውን ፕሮግራሜን በዙ ቋጫለሁ። አመሰግናለሁ። ቻው።